ያንቺ ዋጋ በሰዎች አይደለም በራስሽ እጅ ነው ያለው። ያንቺ ቫልዩ ከፍም ዝቅም የምታስቢው አንቺ ነሽ። በጣም ብዙ ሰዎች ከፍ ዝቅ ሲያደርጓቸው ይናደዳሉ። አንቺ ለራስሽ በውስጥሽ የምታዩ እይታ እኮ ነው ሰዎች የሚያዩሽ። ማንም ያንቺን ህይወት ላይ ስልጣን የለውም። ማንም ሰው ያንቺን ዋጋ የመስጠት ቫልዩ የመስጠት ስልጣን የለውም። ግን ደግሞ ትልቁ ችግር ምንድነው? አሁን ራስሽን ተመልከች። ራስሽን የምታዩ አእምሮሽ ውስጥ ያለው ሐሳብ ነው። በውስጥሽ ለራስሽ ያስቀመጥሽው ዋጋ አለ። ያንን ዋጋ ግን በልጅነትሽ ትምህርት ቤት፣ ማህበረሰቡ፣ ጓደኞች በዙሪያሽ ያሉ ሰዎች በሙሉ በሰጡሽ ማንነት ነው ራስሽን እያየሽ ያለሽ። ሰዎች ደግሞ ማንነት የሚሰጡሽ ባለሽ እውቀት ነው፣ ባለሽ ገንዘብ፣ ባለሽ መልክ ነው። ግን የእውነት ያንቺን ህይወት በዛ የሚለካ ማንነት ነው ወይ ያለሽ? ያንቺን ማንነት ባለሽ እውቀት፣ ባለሽ ገንዘብ፣ ባለሽ ጊዜያዊ የሆኑ ነገሮች የሚለካ ማንነት ነው ወይ ፈጣሪ ሰጠሽ? አይደለም። የእውነት ማን እንደሆነ ስታቂ ግን በውስጥሽ ያለው ትልቁ ማንነት ማውጣት ትችያለሽ። ማንነትሽ ለማወቅ ግን ሰዎችና አእምሮሽ ማዳመጥ አቁሚ። ወርቅ ካለው ሰው ይልቅ ወርቅ የሰራው ስለ ወርቅ በደንብ ያውቃል። ስለዚህ አንቺ መጠየቅ ያለብሽ ፈጣሪሽን ነው። የሰራሽ እሱ ነው። ሰዎች ጋር ሄደሽ ቫልዩሽን ታላቅነትሽ እንዲነግሩሽ አትጠብቂ። ሰዎች ላይ ከፍ እንዲያደርጉሽ አትጠብቂ። ውስጥሽ ያለው እይታ የደከመ፣ ውስጥሽ ያለው እይታ ዝቅተኛ፣ ለራስሽ ያስቀመጥሽው ቦታ ዝቅተኛ ነው። ግን ያንን ዝቅተኛ እንድታይ ያደረጉሽ ትናንትና ቤተሰቦችሽ፣ ጓደኞችሽ፣ ማህበረሰቡ ታላቅ እንደሆንሽ ታውቂያለሽ። ግን ደግሞ ታላቅነትሽ የቀበሩት በውስጥሽ ያለው አስተሳሰብና መጥፎ ነገሮች ናቸው። መጥፎ የትናንትና ከልጅነት ጀምሮ ይዘሻቸው የመጣሽ አመለካከትና አስተሳሰብ እምነት ነው ዩሲ። ስለዚህ ቫልዩ ሰዎች እንዲሰጡሽ አትፈልጊ። መጀመሪያ ቫልዩ ያላት ሴት ሆነሽ መገኘት ከፈለግሽ ለራስሽ በውስጥሽ ደጋግመሽ የምትነግሪው ሐሳብ ማወቅ መቻል አለብሽ። አእምሮሽን አዳምጠሽ ወይም ደግሞ ሰዎችን አዳምጠሽ ለራስሽ ቫልዩ መስጠት አቁሚ። ያንቺ ስልጣን ነው። በህይወትሽ ውስጥ የፈለግሽውን ከፍታ ራስሽን ማስቀመጥ ትችያለሽ። ያንን ቦታ ራስሽን በዛ ነገር በዛ እይታ ላይ ማየት ስትጀምሪ ራስሽ ላይ መስራት ትጀምሪያለሽ። ብዙ ነገሮችን ራስሽ ላይ ማስተካከል ትጀምሪያለሽ። ለፖይንት ግን ትልቁ ነገር ምንድነው? አሁንም ማንነትሽ እየፈለግሽ ያለሽው፣ አሁንም ታላቅነትሽ እየፈለግሽ ያለሽው ሰዎች እንዲነግሩሽ ትፈልጊያለሽ። አእምሮሽ ውስጥ ባለው አስተሳሰብ ነው። አእምሮሽ እኮ አንቺን የሚያውቅሽ እኮ ትናንትና ከተወለድሽ በኋላ ነው አይደለ? ትናንትና ስትወለጂ ከእናትሽ ማህፀን ስትወጪ ደግሞ አእምሮሽ ውስጥ ያለው መረጃ በሙሉ ትምህርት ቤት ያመጣው ነው፣ ከቤተሰቦችሽ ሲነግሩሽ የሰማው ነው፣ ከጓደኞችሽ በዙሪያሽ ያሉ ሰዎች በሙሉ አእምሮሽ ውስጥ ያለው ነገር እንዳለ መረጃ ነው። እዚህ ምድር ውስጥ ያመጣሽ መረጃ ነው። ያንን መረጃ ነው ወይ ያንቺን ማንነት የሚገልጸው? አይደለም። ያንቺን ዋጋ ለማወቅ ሰዎች ጋር ትጂ ነው እያልኩሽ ያለሁት። አእምሮሽን ማዳመጥ አቁሚ። ታላቅ ነሽ። ታላቅነትሽ ጋር ግን ከፈጣሪሽ ጋር ስትሆኝ የምታውቂው ነገር ነው። ወደ ውስጥሽ ስትመለከች ነው። የዚህ ዓለም ጊዜያዊ የሆኑ ነገሮችን ትተሽ ወደ ውስጥሽ ተመልከች። አቅምሽ መጠቀም ትጀምሪያለሽ። ራስሽን በመሆን ውስጥ የምታገኙ ማንነት አለ። ግን ዛሬ ላይ ያንን ቫልዩ ማውጣት ያልቻልሽው በሰዎች እይታ እየኖርሽ ስላለ ነው። በሰዎች አመለካከት፣ በሰዎች እምነት፣ በሰዎች አስተሳሰብ እየኖርሽ ስላለ ነው። ግን የሆነ ማውጣት የምትፈልግ የሆነ ነገር አለ። የሆነ ታላቅነትሽ አለ አንቺ ውስጥ። ግን ያንን ማንነት እንዳታይ ያደረገሽ አእምሮሽ ውስጥ ባለው አስተሳሰብና ሰዎች ነው። ይህንን ነገር ቫልዩሽን ማውጣት ከፈለግሽ ከፈጣሪሽ ጋር ሁኚ። በራስሽ ላይ ጊዜ ሰተሽ ትኩረትሽን ሰተሽ ስሪ። አመለካከትሽ ላይ፣ እምነትሽ ላይ፣ ከፈጣሪሽ ጋር ባለሽ ግንኙነት ላይ ለራስሽ ጊዜ ስጪ። ራስሽ ላይ መስራት ስትጀምሪ አንቺ ውስጥ የተቀበረውን ማንነት ማወቅ ትጀምሪያለሽ፣ ማየት ትጀምሪያለሽ።